የትም ቦታ ሆናችሁ ኢትዮጵያም፣ አሜሪካም፣ ካናዳም ሌላም ሀገር ላይ ሆናችሁ ከአሜሪካ ካምፓኒዎች ስራ ተቀጥራችሁ መስራት የምትፈልጉ እንዲሁም ፉሊ ሪሞት የሆኑ ስራዎች እንዳሉ ታውቃላችሁ። ዛሬ 5 ስራዎችን ይዤላችሁ መጥቻለሁ። ምንነታቸውንና እንዴት አፕላይ እንደሚደረጉ ሁሉ ኢንክሉድ አድርጌላችኋለሁ። አብራችሁን ቆዩ። እስቲ አስቡት፣ ጠዋት ስትነቁ የትራፊክ መጨናነቅ የለም፣ አረፈድክ የሚል አለቃ የለም። በምትኩ ቡናችሁን ይዛችሁ ላፕቶፖቻችሁን ከፍታችሁ ከቤታችሁ ከሚወዱት ካፌ ሊሆን ይችላል ወይም ምናልባት የባህር ዳርቻ ላይ ሆነው ስራውን ይሰራሉ። ይህ ህልም ብቻ ይመስላችኋል? አይደለም። ዛሬ ያለምንም ዲግሪ፣ ያለምንም የኮዲንግ እውቀት እና ከሁሉም በላይ ደግሞ ያለምንም የስራ ልምድ ልክ አሁን ሊጀምሯቸው የሚችሏቸው 5 እውነተኛ የርቀት ስራዎችን ወይም ሪሞት ጆብስ አሳያችኋለሁ። በተለይ ቁጥር 5 ላይ ያለው ስራ ተኝታችሁ እንኳን ልትሰሩት የምትችሉት ያህል ቀላል። ነገር ግን አንድ ነገር በግልጽ ልንገራችሁ፣ እነዚህ ስራዎች ቁጭ ብላችሁ ሚሊዮነር የሚሆኑባቸው ተአምራቶች አይደሉም። እውነተኛ ስራዎች ናቸው። ጥረት ይፈልጋሉ። ነገር ግን በሩ ክፍት ነው። ለመግባት የሚያስፈልጋችሁ ፍላጎት ብቻ ነው። አንደኛ ቨርቹዋል ረዳት ወይም ቨርቹዋል አሲስታንት የምንለው ይህ የቢዝነስ ቀኝ እጅ ማለት ነው። ቁጥር 1 የቨርቹዋል ረዳትነት ነው። ይህ ስራ ልክ እንደ አንድ ስራ የሚበዛበት ስራ አስኪያጅ ረዳት መሆን ነው። ለምሳሌ አንድ የዩቲዩብ ቻናል ያለው ሰው ኢሜሎችን ለመመለስ ወይም ቀጠሮ ለመያዝ እናንተን ይቀጥራችኋል። ምክንያቱም እሱ ጊዜ የለውም። ልምድ የለኝም ብላችሁ አትስጉ። ደንበኞች የሚፈልጉት አስተማማኝ ሰው እንጂ የ20 ዓመት ልምድ አይደለም። ኢሜል መላክና ጉግል ዶክስ መጠቀም ከቻላችሁ እናንተ ለዚህ ስራ ብቁ ናችሁ ማለት ነው። ክፍያውን ሪሰርች እንዳደረግኩት አብዛኞቹ ስራዎች በሰዓት ከ15 እስከ $25 ያስከፍላሉ። ያ ደግሞ በጣም ጥሩ ነው። ስፔሻሊ ኢትዮጵያ የምትኖሩ ከሆነ ደግሞ which is very nice። ስራውን ለማግኘት እንደ አፕወርክ እና ፋይቨር ባሉ ገጾች ላይ ሲቪያችሁን ሲያቀርቡ ታማኝና በሰዓት የምገኝ ነኝ የሚለውን አጉልታችሁ ጻፉበት። ምክንያቱም ብዙ ቦታ የማላየው እሱ ስለሆነ ማለት ነው። ሁለተኛው ሪሞት ከስተመር ሰርቪስ ኤጀንት የሚባለው ነው። ይሄ ችግር ፈቺው ብለን እንገልጸዋለን። እንግዲህ ይሄ እንደ አማዞን ያሉ ግዙፍ ኩባንያዎች ሰራተኞቻቸው ቢሮ እንዲመጡ አይፈልጉም። እንደምታውቁት ምንም አላውቅም ካላችሁ ኩባንያው ራሱ ስልጠና ይሰጣችኋል። ምን መናገር እንዳለባችሁ የተጻፈ ወረቀት ወይም ስክሪፕት ይሰጣችኋል። የእናንተ ስራ ደንበኛውን በትህትና ማዳመጥ ብቻ ነው። በስልክ ማውራት የማይመቻችሁ ከሆነ ደግሞ በኢሜል ብቻ የምትሰሩባቸው አማራጮች አሉ። ክፍያውን ስናይ በሰዓት ከ12 እስከ $20 ድረስ ይከፍላሉ። ስራዎችን የምታገኟቸው እንደ አማዞን ጆብስ ወይም ኢንዲድ ላይ ሊሆን ይችላል፣ ወይም ደግሞ ሪሞት ከስተመር ሰርቪስ ብላችሁ ጎግል ብታደርጉ በቀላሉ ታገኛላችሁ። ሶስተኛው ስራ ዴታ ማስገባት ወይም ዴታ ኤንትሪ የሚባለው ነው። ይህንን ጸጥተኛና ቀጥተኛ ብለነዋል። ከሰው ጋር የማይመቻችሁ ከሰው ጋር ማውራት የማይመቻችሁ ብቻችሁን ሙዚቃ እያዳመጣችሁ መስራት የምትፈልጉ ከሆነ ዴታ ኤንትሪ ለእናንተ ነው። ስራው በጣም ቀላል ነው። መረጃዎችን ከአንድ ወረቀት ላይ አይታችሁ ኮምፒውተር ላይ መተየብ ነው። ፍጥነት እና ትክክለኛነት ካላችሁ ደግሞ አለቀ ማለት ነው። አንድ ማስጠንቀቂያ እዚህ ጋር ማወቅ ያለባችሁ፣ ለመመዝገብ ክፍያ ክፈሉ የሚሉ ገጾችን በፍጹም እንዳትነኩ አፕላይ ስታደርጉ ማለት ነው። በነፃ እንደ ፍሌክስ ጆብስ ባሉ የእውነተኛ ገጾች ላይ ብቻ ያመልክቱ። ይህንንና ሌሎችን ስራዎች በተመለከተ ኢትዮጵያ ላላችሁ ሌላ ቪዲዮ ሰራለሁ፣ የት አፕላይ ማድረግ እንዳለባችሁ ለአሜሪካን ማርኬት ማለት ነው። አራተኛው የይዘት ተቆጣጣሪ ወይም ኮንተንት ሞዴሬተር እንለዋለን። ይሄ እንግዲህ የኢንተርኔት ፖሊስ ማለት ነው። በየቀኑ ፌስቡክ ወይም ቲክቶክ ላይ ስትሳተፉ መጥፎ ንግግሮች ወይም ህግ የሚጥሱ ምስሎች ሲጠፉ ታያላችሁ። ማን የሚያጠፉ ይመስላችኋል? ያንን የሚያደርጉት የይዘት ተቆጣጣሪዎች ነው። ይህ ስራ ኢንተርኔቱን ንጹህ የማድረግ ስራ ነው። ኩባንያው መመሪያ ይሰጣችኋል። እናንተ ደግሞ በዛ መመሪያ መሰረት ፖስቶችን ይለፍ ወይም ይጥፋ ትላላችሁ። በጣም ቀላልና ሳቢ ስራ ነው። እንግዲህ የት ነው የምታገኙት ይሄንን ስራ? ሞድ ስኳድ እና ሰፖርት ኒንጃ የሚባሉ አፕሊኬሽኖች አሉ። እዛ ላይ ገብታችሁ አፕላይ አድርጉ። አምስተኛውና የመጨረሻው ለዛሬ የማቀርብላችሁ
ቻት ሰፖርት ነው። አንድ ድረገጽ ላይ ስትገቡ ምን ልርዳዎት፣ እንዴት ልርዳዎት የመሳሰሉት ጥያቄዎች በቻት ቦክስ አማካኝነት ይመጣላችሁ። ያንን ስራ ነው የምትሰሩት ማለት ነው። ደስ የሚለው ነገር ስልክ መደወል የለም። ያ ማለት በድምፅ አትገኙም። ነገር ግን በአንድ ጊዜ 2 እና 3 ደንበኞችን ልታስተናግዱ ትችላላችሁ። እነዚህ ስራዎች ትልልቅ ካምፓኒዎች ይቀጥሯችኋል። በተለይ ለጀማሪዎች ደግሞ ከሁሉም የተመረጠ ስራ። እንግዲህ እንዴት በእርግጠኝነት ይቀጠራሉ? ብዙ ሰዎች አንድ ቦታ ብቻ አመልክተው አልተመለሰልኝም ብለው ተስፋ ይቆርጣሉ። ስሙኝ፣ ይህ የቁጥር ጨዋታ ነው። አፕላይ ባደረጋችሁበት ልክ ነው ሪዋርድ የምታገኙት። ኦኬ፣ ልክ እንደ አሳ አጥማጅ ማለት ነው። ብዙ መረብ መጣል አለባችሁ። በቀን ለ10 እና ለ20 ስራዎች ማመልከት አለባችሁ። ከዛም በላይ ማመልከት አለባችሁ። እስከ 50 ድረስ ማመልከት አለባችሁ። አንዱ ባይሳካ ሌላኛው ይሳካል። ዋናው ቁልፉ ተስፋ ለመቁረጥ። የትኛውን ልምረጥ? እንደ ማጠቃለያ የምነግራችሁ ነገር ቶሎ ስራ ለመጀመር የምትፈልጉ ከሆነ ቨርቹዋል አሲስታንት ኢዝ ቤስት። ከሰው ጋር ደግሞ ማውራት አይመቸኝም፣ እንደዚህ እንግሊሽ ሊሚትድ ነኝ ምናምን የምትሉ ከሆነ ዴታ ኢንትሪ ኢዝ ዘ ቤስት ፎር ዩ። ረጋ ያለ ስራና ቋሚ ደሞዝ ደግሞ ማግኘት የምትፈልጉ ከሆነ ከስተመር ሰርቪስ ብትመርጡት የተሻለ ኦፖርቹኒቲ ይሰጣችኋል። እንግዲህ እንደማጠቃለያ ይሄ ቪዲዮ አዲስ በር እንደሚከፍትላችሁ ተስፋ አደርጋለሁ። ከነዚህ 5 ስራዎች የትኛው ይበልጥ ደስ እንዳላችሁ ኮሜንት ላይ ጻፉልኝ። እያንዳንዱን እያነበብኩኝ እመልስላችኋለሁ። ቪዲዮውን ላይክ ማድረጋችሁንና ለጓደኞቻችሁ ማጋራታችሁን እንዳትረሱ። በቀጣይ ቪዲዮ ኢትዮጵያ ውስጥ ሆናችሁ እንዴት ለአሜሪካን ካምፓኒዎች አፕላይ ማድረግ እንደምትችሉ አሳያችኋለሁ። መልካም የስራ ዕድል። ባይ